አስፈቀድ ቤት ይፈትሽና ብር ካለ ወርቅ ካለ ብር የጣት ጌጥ ካለ የጆሮ ጌጥ ካለ ይሄን አድርጎ ይዞ መሄድ ነው። ሁለተኛ የቆመ መኪና ላይ የመኪና ቴፕ ፈቶ የሚሄድ ወታደር ያለበት ነው። በጣም የሚያሳዝን። በሁለተኛ በሶስተኛ ደረጃ ለምሳሌ ልንገር ከደልጊ ተነስቶ ድኩል 40 የሚባል ቦታ አለ። ከድኩል 40 ወደ ተለያየ አካባቢ የሚንቀሳቀሱ መኪናዎች አሉ። ማርኬዲስ መኪናዎች የድሮ ናቸው። እነሱ የተለያየ ጭነት ይዘው ነው የሚንቀሳቀሱ። ለምሳሌ ቢራ ያመጣሉ፣ ክክ ያመጣሉ፣ ዘይት ያመጣሉ፣ የቤት ቁሳቁስ የሚሆን የፍጆታ ዕቃ ይዘው ይመጣሉ። በቃ እንዳትሄዱ ብለው ይኸው 15 ቀን ሆኗቸዋል ህዝብን ለማሰቃየት። አሁን መንግስት ነኝ የሚል ይሄን ያደርጋል ወይ? ወታደር ይሄን ያደርጋል? ብር ክፈሉ 15 ሺህ ብር ፋኖችን አምጧቸው እያሉ የሚያሰቃዩበት ሁኔታ ነው ያለ። ስለዚህ ፋኖ እጅ ሰጠ፣ ፋኖ እኛ ጋር እንደዚህ ያደረገ የሚባለው ነገር ሐሰት ነው። ፋኖ እጅ አልሰጠም። ተልኮ የነበራቸው በጣት የሚቆጠሩ እነሱ ሄደዋል። እነሱ መሄዳቸውም ለኛ ትልቅ ጥቅም ነው። ምክንያቱም አሁን ማጥራት እያደረግን ነው፣ ራሳችን እያቋቋምን ነው፣ ስልጠናዎችን እያደረግን ነው፣ ጎን በጎንም ውጊያዎችን እያከናወን ያለንበት ሁኔታ ላይ ነው ያለ። ኩን ያበራንደው አሁን መሰል የሆነ ተልኮ ያላቸው ካሉ በምን እንግዲህ በእርግጥ የመጣ አደጋ የለም። ቀደም ሲልም አንተ እንደገለጽከው በተደጋጋሚም ስናነሳ እንደነበር ነው ወደ እናት ቤቱ የተመለሰ ግለሰብ ነው። ነገር ግን አሁንስ ሙሉ በሙሉ ከዛ እናንተ ከምትሉት ከብልጽግና ቫይረስ ነፃ የሆነ መዋቅርን ያላችሁ ነገ ከነገ ወዲያ መሰል የሆነ ክህደት ፈጽሞ የሚሄድ ሰው አይኖርም ብላችሁ ሙሉ በሙሉ ታምናላችሁ? ሙሉ ለሙሉ እምነትም ባይኖርህ ምን አለ መሰለህ 99% እምነት አለን። ነገር ግን አሁን ማጥራት እያደረግን ነው ያለው። እኛ በቁጥጥር ስር ያዋልናቸው አሉ። ማጥራታችንን እንቀጥላለን። ግምገማዎችን በየጊዜው እናከናውናለን። ስልጠናዎችን እናከናውናለን። የማደራጀት ስራዎችን እናደርጋለን። ስለዚህ አሁን ጥሩ የሆነ ሁኔታ ላይ ነው ያለን ነው የምለው። እንግዲህ ይህንን በተመለከተ ብዙ ስለተባለ ዳግም ለማንሳት አይደለም። ነገር ግን የፋኖ ትግል መዳከሙን ከዚህም ባሻገር ደግሞ ከሌሎች ኃይሎች ጋር እየሰራ በመሆኑ ህዝብ እንዲተፋው የፋኖን እንቅስቃሴ በተለይም የአማራ ጠላቶች ናቸው ብለው የሚገልጿቸው አሉ፣ ከነሱ ጋር እየሰራ ነው በሚልም በአንዳንድ ሰዎች ላይ ጥርጣሬን በፋኖ ትግል ላይ እንደዚሁ ጥያቄ እንዲያነሱ መደረጉ አልቀረምና ይህንንስ ጉዳይ እንዴት ታዩታላችሁ? ለሌሎች አመራሮችም መሰል ጥያቄ አቅርቤ ነበርና በአንተ በኩልስ ይህንን ጉዳይ እንዴት ታየዋለህ? አሁን ምን አለ መሰለህ እኔ አሁን ሁለቱ እዝ ወደ አንድ እየሆነ ነው። እኔ የነበርኩበት እዝ የምነግር ነገር ደረጃ በላይ ያለበት ነው። እንደ ሰለሞን አጠና ሌሎችም አሉ አርበኞች። አንደኛ ወያኔ ጋር ምንም አይነት ግንኙነት የለንም። ሁለተኛ ከኤርትራ መንግስት ጋር የሚባለው ምንም ግንኙነት ነገር የለንም። የምነግር የዛሬ 50 ዓመት እኛ ስልጣናችን ተግዳሮት የሚሆነን አማራ ነው ብለው አማራን በስነ ተዋልዶ፣ በኢኮኖሚ፣ በማህበራዊ ሶስተኛ አራተኛ ደረጃ በኢንፍራስትራክቸር አማራን ማጥቀቅ ነበር የተያዘ። ይሄን ነገር ስለምናቅ አማራ ጠል የሆነ ካሪኩለም እንዲዘጋጅ ያደረገ ወያኔ ነው። እኛ ህገ መንግስቱንም ተቃውመን ነው የወጣን። ሃይማኖት ጠፋ፣ ሃይማኖታችን ሊፈርስ ነው የሚል ነገር ነው አድርገን በሰላማዊ ሰልፍ ነው መጀመሪያ ጥያቄ የተጠየቀ። ሰላማዊ ሰልፉን አልቀበልም ብሎ የወጣውን ወጣት መደምሰስ ሲጀመር ፋኖ የሚባለው ነገር ይሄ ነገር አደረገ ይናል። አሁን ወያኔ የጀመረውን ነገር አማራን የማጥፋት ሴራ አሁንም አብይ አህመድ በዛን የቀጠለ በባሰ መልኩ። ስለዚህ አማራን የሚያጠፋ በሁለተኛ ደረጃ የማንነትና የድንበር ጥያቄ አለ የአማራ። ይሄ ነገር ሳይመለስ ይሄ የህዝብ ጥያቄ ነው። እንዴት ሁመራንን ወልቃይትንና ወሎን እንዴት አሳልፈን እንሰጣለን? አይሆንም ብለን ለዛ ነገር ወጥተን አሁን እሺ አንልም። የማይሆን ነገር ነው፣ አንደራደርም። ለኤርትራ ህዝብ እኮ ማንም በኢትዮጵያ ውስጥ ያለ ብሔር አማራ ነው ብለው ነው ያሰነዘቧቸው። የሆነ ነገር ሲኖር ገዢ አማራ ነው፣ ጡት ቆራጭ አማራ ነው፣ በዝባዥ አማራ ነው፣ እኛን እስከዛሬ በጦርነት እንትን ያደረገን አማራ ነው። በቃ ስለማ አማራ መጥፎ ጥላቻ እንዲሆን ያደረገ ወያኔ ነው። እንዴት ወያኔ ጋር አብረን እንሰራለን? በጭራሽ የምነግር ከወያኔ ጋር አንድም አይነት ስምምነት አንድም ነገር የለም። ነገር ግን የምነግርህ ይሄ ሌሎች የሚደራደሩት ነገር ሊሆን ይችላል። ሁመራ ወሎ ይሄ የህዝብ ጥያቄ ነው፣ ህዝብ ነው የሚመልሰው። እኛ ከነሱ ጋር ትብብር ልታደርግ የምትችለው ሜቢ የነኚህ ነገሮች እንዳሉ ለአማራ ተመልሰው የጠላት ወዳጄ ነው የሚለውን ነገር ይዘ ለውጊያ ብቻ ለማድረግ ከሆነ ይሄ ሊሆን ይችላል የሚል ነው የኔ ሐሳቤ እንጂ ሌላው የሚያወራው ወሬ
ያው ወሬ ነው፣ ፕሮፓጋንዳ ነው፣ ያልሆነ ነገር ነው እየተደረገ ያለው። ኮሎኔል አበራም ሌላው እናንተ ያው ቀደም ሲልም ከዚህ በፊት አጽሙ ብቻ ነው የቀረው አገዛዙ ሰራዊቱ አልቆለታል ተበታትኗል የሚልም ነገር ባንተም በሌሎችም አመራሮች ይገለጻል። ግን እስከዛሬም ዋና የሚባሉ አካባቢዎችን በቁጥጥር ስር አላደረጋችሁም። አገዛዙም አማራ ክልል በቁጥጥሩ ስር እንዳለ በተለያየ መልኩ ልማቱንም እየሰራው ነው እያለም በሌሎች መገለጫዎችም ክልሉን መቆጣጠሩን እናንተ እንደሌላችሁ የሚያሳዩ ብዙ መድረኮችን ከፍቶ ያስተላልፋል። ህዝብንም በዚህ ደረጃ በከፍተኛ ማሳመን እንቅስቃሴ ውስጥ ነው ያለው። እውነት እንደ እነሱ እንደሚሉት እናንተም እስካሁን ገፋ ብላችሁ ያልመጣችሁበትንም በማየት እንቅስቃሴያችሁ የሆነ ቦታ የቆመ ወደፊት መግፋት ያልቻለ በአንዳንድ ራቅ ባሉ አካባቢዎች ብቻ ተገድባችሁ የቀራችሁ ተደርጎ እንዲታይ ቢደረግ ምን ስህተት አለው? ምክንያቱም ጎንደር ላይ እንደፈለጉ እየፈነጩ ነው፣ ባህር ዳር ላይ እንደፈለጉ እየሆኑ ነው። ስለዚህ የእናንተ የት ነው ያላችሁት ብሎ ገለልተኛ ሆኖ የሚጠይቅ ሰው ምን ምላሽ ያገኛል? አሁን ለምሳሌ እንፍራንዝ አካባቢ ነበርኩ። እንፍራንዝ ማለት ከጎንደር ወደ ቀዳም ነበርኩ። ከጎንደር 50-40 ኪሎ ሜትር ርቀት ላይ ነው ነበር። ለቆላ ድባም ነበር 30 ኪሎ ሜትር። እዛ መሄድ ጠፍቶን አይደለም። አንደኛ አሁን የያዘን ነገር እየተቆጣጠርን ያለው አብዛኛውን የቀበሌዎች በእኛ ቁጥጥር ስር ናቸው። እነሱ ለምሳሌ ይሄ ዋና ከተማ ላይ ነው ያሉት። ወደዛ ለመግባት ደግሞ የራሳችን ስራ መስራት አለብን። ያ ስራ ምንድን ነው? አሁን ጎንደር በተለይ አንድ ስላልሆንን ነው። አሁን አንድነት ስራ እየተሰራ ነው። በወታደራዊ ነገር ላይ ተስማምተን ጨርሰናል። ሁለቱ ድርጅቶችን አሁን ጥሩ ደረጃ ላይ ደርሰዋል። አሁን ቅርብ ጊዜ ጥሩ ብስራት ያሰሙናል የሚል ሁኔታ ላይ ነው ያለን። ያን አንድ ስንሆን ጠላት ይሄን ያህል ጊዜ የሚኖርበት ነገር አይኖርም። ምክንያቱም የጠላት የመዋጋት አቅም 0 ነው የምነግርህ። ምክንያቱም መሬት ላይ ያለው ሁኔታ ነው ስለማይ መሬት ላይ ያለው ተጨባጭ ሁኔታ ስለምናቅ ነው። የመዋጋት አቅም የላቸውም። ካቢኔውም የፈረሰ ነው። አሁን በተወሰነ ጊዜ እቺ ነገር በስራ ልክ ወደፊት ስንንቀሳቀስ ሁሉም ነገር በቶሎ የሚጠናቀቅበት ሁኔታ ላይ ነው ያለ እና የሚሉ ነገር ትክክል ነው። እስካሁን ድረስ አንድ ስላልሆንን፣ በተለይ ጎንደር አንድ ስላልሆንን፣ ሁሉም በራሱ ላይ ውጊያ ስለሚያከናውን አሁን አንድ ከሆነ ግን በሁሉም አቅጣጫ ላይ ባንዴ ውጊያ ስትከፍት ያው ጠላት መግቢያ መውጫ ነው የሚያጣው። ያኔ ትልቅ ድል እናስመዘግባለን፣ ብዙ ቦታዎችን እንቆጣጠራለን። ስለዚህ ምን እንጠብቃለን የሚለውንም ጭምር አንድ ላይ እንደመለስከው ነው በዚህ አጋጣሚ እንግዲህ መረዳትም የቻልኩት። እንደው በመጨረሻ ምን መልእክት አለ ኮሎኔል አበራ? አሁን ላይ ወደ አንድነት እየመጣችሁ ነው፣ እየተጠበቃችሁ ነው። በእርግጥም ወሳኝ ኃይል እንደሆናችሁ በተለያዩ ዓለም አቀፍ ተቋማት ጭምር በሀገራት በምዕራባውያን ሀገራት ጭምር እንደዚሁ የእናንተን ሚና በመረዳት አብሮ ወደፊት በሚኖረው የቀጠናው አጠቃላይ ሁኔታ ላይ ፋኖን ሚና የሚጫወት ለማድረግ ፍላጎት እንዳላቸውም እያሳዩ ነው። ስለዚህ ቁመታችሁ ዘለግ እያለ እየመጣ እንዳለ ምንም ጥርጥር የለውም። ምን መልእክት አለ በመጨረሻም ኮሎኔል አበራ? አሁን የምለው ህዝባችን ሁለቱ ድርጅቶች አንድ ሆነው ያው የድል ብስራት በቅርብ ጊዜ ያሰሙናል። ያኔ ሲያሰሙን ውጭ ያለው ዲያስፖራ፣ ሀገር ውስጥ ያለው ሁሉም የፋኖ ደጋፊ ብሔር ብሔረሰቦች በሀሳብ በጉልበት በገንዘብ ከኛ ጎን እንዲቆሙ ይሄ ቲክቶከር ይሄ ዩቲዩበር የኛን አንድነት እንዲያራግቡ ነው ይሄን ነገር የምናገረው። በሌላ ነገር የምነግርህ ግን አሁን የሆኑ ሰዎች ይላሉ ፈንጂ ትልቅ ጥቅም አለው፣ በትንሽ ነገር ብዙ መስዋዕትነት ማግኘት ወይም ድል ማግኘት ትችላላችሁ። ለምንድን ነው በእንደዚህ ማትጠቀሙ? ለምንም ትሞን ካንተ የፈንጂ ማምከን ዋና ኃላፊ ነህ፣ የፈንጂ ኤክስፐርት ነህ፣ ብቸኛ ሙያተኛ ነህ በኢትዮጵያ። ለምን ይሄን አታደርግም? ከዚህ በፊት ተጠቅመሃል የሚል ነው። እውነታቸውን ነው። ከዚህ በፊት 5-6 ቦታ ላይ ሞክረናል። ጥሩ ውጤታማ ነው የሆንን። ነገር ግን አሁን የምነግርህ እኛ አንቲ ታንክና አንቲ ፐርሰናል አንቲ ቬሂክል ፋብሪኬት ከተደረጉ ነገሮች አይደለም ያገኘን፣ የራሳችን ሞዲፋይ አድርገን ነው። ባለፈው ነገር ያለው ኢኦዲ እና ኢኦዲ ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ እና ኤክስፕሎሲቭ ኦርዲናንስ ከሚል ተተኩሶ ያልፈነዳ የከባድ መሳሪያ ሼል አለ። በዛ አማካኝነት እየተጠቀምን ነው አሁን ጥሩ ውጤት እያደረግን ያለን። አሁንም ከዕለት ወደ ዕለት ምን እያደረግን ነው? ስራችን እያበለጸግን አሁን ጥሩ ደረጃ ላይ ደርሰናል። በዛ እንጠቀማለን። በቅርብ ጊዜ አንድ ሆነን ጠላትን የምንደመስስበት ጊዜ ሩቅ አይሆንም የሚል የኔ ሐሳቤ። በጣም ነው የማመሰግነው ኮሎኔል አበራ ዛና የአማራ ፋኖ ከፍተኛ አመራር እንደዚሁም የቀድሞ የኢትዮጵያ የፈንጂ አምካኝ መስሪያ ቤት ኃላፊ ለነበረን ቆይታ ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ።